ሰላም ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ ተመልሰናል። ታይፕስ ኦፍ ሰይ የሚል ጽንሰ ሀሳብ ያለው ነው። እንግዲህ በዛሬው ክፍለ ጊዜያችን ታይፕስ ኦፍ ሰይ እንመለከታለን ወይም የጽሁፍ አይነቶችን እንመለከታለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ ጠይቃለሁ። ይሄን ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ ሼር እንድታደርጉ ጠይቃለሁ ማለት ነው። እንግዲህ ይሄ ቪዲዮ በተለይ ለ12 ክፍል ተማሪዎች ሆናችሁ ተፈታኝ ለሆናችሁ ተማሪዎች ይጠቅማል ብዬ አስባለሁ። እንዲሁም ለተማሪዎች 11 12 እንዲህ ላላችሁ 9 10 ይጠቅማችኋል ብዬ አስባለሁ እና ከኔ ጋር እንድትሆኑ ጠይቃለሁ። ታይፕስ ኦፍ ሰይ ፎር ታይፕስ ኦፍ ሰይ አለ። የመጀመሪያው ናሬቲቭ ሰይ እንለዋለን። ሁለተኛው ዲስክሪፕቲቭ ሰይ እንለዋለን። ሶስተኛው ኤክስፖዚቶሪ ሰይ እንለዋለን። አራተኛው አርጊመንታቲቭ ሰይ እንለዋለን። እንግዲህ አጠር ባለ ነው ለእናንተ በሚገባችሁ መልክ የተዘጋጀ ነው ማለት ነው። ናሬቲቭ ሰይ የምንለው ትረካ ነው። ትረካ ድርሰት ወይም የትረካ አይነት የጽሁፍ አይነት ነው። ናሬቲቭ ሰይ it is tells a story in chronological or time order, usually first, next, then, after that. so ይሄ ምንድነው የሚያወራው? ስቶሪን በቅደም ተከተል በታይም ሆነ ቅደም ተከተል የሆነ በኦርደር በዛ ይተርክልናል። እንዴት ይተርክልን? መጀመሪያ ፈርስት እያለ በመጀመሪያ ከዛ ኔክስት ከዛ ዘን ቀጥሎ አፍተር ዛት ከዛ በኋላ እንደዚህ እያለ የሚተርክልን የጽሁፍ አይነት ነው ናሬቲቭ ሰይ የምንለው። ልክ ለምሳሌ አሁን ስቶሪውን ስናነባው እንደዚህ ፈርስት ኔክስት ዘን የሆነ እናንተ ስታነቡት እንደዛ አይነት የሚስልባችሁ ከሆነ ያ ናሬቲቭ ሰይ እንለዋለን። it is tells about what happened so ስለተፈጠረው ነገር ይነግረናል ማለት ነው። it is real and fiction story so ናሬቲቭ ሰይ ምን አይነት ነው? እውነተኛ ነው። ዩዥዋሊ እውነተኛ ነው ማለት ነው እና ልብ ወለድም ታሪክ ሊሆን ይችላል። እውነተኛነትን ነው ልብ ወለድ ታሪክም ሊሆን ይችላል ማለት ነው። ዲስክሪፕቲቭ ሰይ የምንለው ደግሞ it gives picture to the reader so ምንድነው just ፒክቸር ነው የሚፈጥርብን። ለምሳሌ ያን ስቶሪ ወይ የሆነ የዛን ታሪክ ነገር ስናነበው ፒክቸርን ይፈጥርልናል ወይም ለአንባቢ ምስልን ይፈጥርልናል ማለት ነው። ለአንባቢ ምስል ይፈጥርልናል። it's create image in the reader mind using words so ምንድነው ቃላትን በመጠቀም ለአንባቢው አእምሮ ውስጥ just ምንድነው ባለው እንደዚህ ኢሜጅን ይፈጥርልናል። እዛ ላይ የሆነ ስናነበው ያን ታሪክ ስናነበው ኢሜጅ ይፈጥርልናል ማለት ነው። ዲስክሪፕቲቭ ሰይ የምንለው ኢሜጅ የሚፈጥርልን የጽሁፍ አይነት ነው። it tells what is like so ምን እንደሚመስል ይናገራል ያ ማለት ነው። ዲስክሪፕቲቭ ሰይ የምንለው ኢሜጅ የሚፈጥርልን ነው። so ምን እንደሚመስል ይናገራል ማለት ነው። generally what does or did if he they she look like so በአጠቃላይ ያን ነገር ምን ያደርጋል? if he or እሱ እሷ ምን ይመስላሉ? what look like so ይሄን የሆነ ኢሜጅ የሚፈጥርልን ነገር የሚገልጽልን ጽሁፍ ነው ማለት ነው። about ስለምን ያወራል? ለፒፕል so ስለ ፒፕል እንችላ or thing place ስኬንስ or freeze or pause so ስለዚህ ይነግረናል ማለት ነው። ሶስተኛው ኤክስፖዚቶሪ ሰይ እንለዋለን። ኤክስፖዚቶሪ የምንለው ደግሞ ገላጭ ድርሰት ነው። so gives information for the sake of knowledge, it tells what is it so ለእውቀት ሲል መረጃን የሚሰጥልን የጽሁፍ አይነት ነው ማለት ነው። so it is describe, define and explain so ኤክስፖዚቶሪ ሰይ የምንለው ዲስክራይብ የሚያደርግልን የሚያብራራልን የሚገልጽልን ዲፋይን የሚያደርግልን ነው ማለት ነው። ሶ ለምሳሌ የሆነ እንትን ጀምር
ኮምፒውተሪስ ላይክ እንደዚህ እንደዚህ ይሆናላ። ዋት ኢዝ ኢት ስለ አንድ ነገር ዋት ኢዝ ኢት ብለን ስንጠይቅ የምናገኘው መልስ ኤክስፖዚተሪ እሰይ እንላለን። ሶ ብዙ ጊዜ ዲስክራይብ ስለዛ ነገር ዲስክራይብ የሚያደርግልን ከሆነ ኢት ኢዝ እንደዚህ ምናምን ብሎ የሚናገር ከሆነ ዲፋይን የሚያደርግልን ከሆነ ኤክስፖዚተሪ እሰይ እንላለን። ሶ ኦልዌይስ ኢት ኢዝ ፋክት ነው ማለት ነው። የኤክስፖዚተሪ ስታይል ላይ ፋክት የሆነ ነገርን ይጠቀማል ማለት ነው። አራተኛው ደግሞ አርጉመንታቲቭ እሰይ እንላለን። ኢት ኢዝ ቴልስ አባት ዊች አይዲያ ኢዝ ቤተር። ሶ ይሄ ደግሞ ምንድን ነው የሚያወራው? ስለ የትኛው ሀሳብ የተሻለ እንደሆነ ይናገራል። አርጉመንታቲቭ የምንለው የሚያነጻጽር ወይም የሚያከራክር ሀሳብ ያለበት የድርሰት አይነት ነው እና it is tells about which idea is better. ሶ ስለ የትኛው ሀሳብ የተሻለ እንደሆነ ይናገራል። it has two controversial or opposite idea where the writers to combines reader using logic. ሶ ጸሐፊው የተቃራኒ ሀሳቡን በመጠቀም አንባቢን ለማሳመን የሚጠቀምበት የጽህፈት አይነት ነው ማለት ነው። it is opinionated. ሶ ምንድነው ይሄኛው ሀሳባዊ የሆነ ነው ማለት ነው። ሶ it has claim reason evidence. ሶ እዚህ ላይ እንደዚህ አይነት የሆነ ሪዝን ሊሆን ይችላል፣ ኤቪደንስ ሊሆን ይችላል። ሶ እነዚህን የሚጠቀምልን አርጊመንታቲቭ እሰይ እንለዋለን ማለት ነው። እንግዲህ ባጭሩ ስለ ታይፕስ ኦፍ እሰይ አይተናል። ያልገባችሁ ነገር ካለ ወይም ስለዚህ ነገር ይሰራልን ብላችሁ የምትጠይቁት ጥያቄ ካለ ኮሜንት ላይ ጻፉልኝ። ቴሌግራም ላይ ደግሞ አት ባብሮነት ብላችሁ ብትገቡ እድገት ቲዩብን እዛ ላይ ታገኙታላችሁ። ይሄንን እና የተለያዩ እነዚህን ጥያቄዎችን ደግሞ እንሰራበታለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ